ከዚህ በኋላ ማለት ነው እርግጠኛ ነኝ አባቴ ሞት መታሻለሁ ነይ ስሚኝ እሺ ልጄ የት እንዳለ ንገሪኝ ልጄ የት እንዳለ ንገሪኝ አይደለም ደደብነሽ አልተማርሽም እንዴ አንቺ እንዳትነኪኝ አልፈልግም እሺ እንዳትነኪኝ አንቺ ብነካሽም እንዳትነኪኝ ሰምተሽኛል እንዳትነኪኝ አልፈልግም በስነ ስርዓት እንዳወራ እኔ ካንቺ ጋር ምንም ማውራት አልፈልግም ካንቺ የምፈልገው አንድ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ደህና ነኝ። ቆይታ ስራ ምናምን አሪፍ ነው? እኔ ጋር አሪፍ ነው እግዚአብሔር ይመስገን። እኔ ደህና ነኝ። ያው ልጄ እንደተወሰደብኝ ታውቃላችሁ ማለት በሰዓቱ ደንግጬ ምናምን ስለነበረ ምንም አይነት ቪዲዮ አልሰራውም። በጣም ደንግጬ ነበረ። እኔ ይሄን ያክል በጣም ብዙ ዋጋ እየከፈልኩ ያለሁት ከቤተሰቦቼ እየተጣለ ያለሁት ከብዙ ሰዎች እየወጣ ያለሁት ስሜ እየጠፋ ያለው ለልጄ ብዬ ነውና አሁን ደግሞ ጭራሽ በልጄ መተውብኛልና ልጄን ወስደውብኛል። ዛሬ 4ኛ ቀኑ ነው ልጄ ከኔ ከተለየ ማለት ነውና ለልጄ ብዬ ነው ይሄ ሁሉ ዋጋ እየከፈልኩኝ ያለሁት። አሁን በልጄ መተውብኛል ማለት ምን ማድረግ እንዳለብኝ ግራ ገብቶኛል። ማንም ከጎኔ የለም። ያው ባለፈው እንደነገርኳችሁ ከቤተሰቦቼም ጋር እንደተጋጨው ነው ያለሁት። ስለዚህ ማንም ከጎኔ የለምና ልጄን ደግሞ ወስደውብኛል። ትላንትና ሊዲያ የምትባለው ልጅ ለወራት ሞክሬ ነበር። በእርግጠኝነት እሷ ነች ይሄን ያደረገችው። ብዙ ሰዎች ነግረውኛል እና እሷ ነች ይሄንን ያደረገችው። ምን ለማድረግ አስባ እንደሆነ አላቅም ይሄንን ያደረገች ያለችው። ዲኤንኤ ብለውኛል። ዲኤንኤ ምርመራ እሺ በቃ ራሴ ይዤው አብረን ብዬ ተስማምቻለሁ። ተስማምቼ ለምንድነው ልጄን ከኔ ነጥለው ልጄን ከኔ ወስደው ለምንድነው እንደዚህ የሚያደርጉት? ለዲኤንኤ እንኳን ቢሆን ማለት ነው እኔ ልጄ ለሰከንድ ከጎኔ እንዲለይ አልፈልግም። ምክንያቱም እንዲህ ዋጋ እየከፈልኩ ያለሁት ለልጄ ብዬ ነው። ግን ደግሞ ዲኤንኤ ያሉኝ እሺ በቃ ብዬ ተስማምቼ ልንሄድ ቀን ይዘን ምናምን ባለንበት መተው ልጄን ነጥቀውኛል እና እኔ አልነበርኩም ሰፈር አስቀምጬው ነበር የወጣሁት። ስመለስ ግን ልጄን ማግኘት አልቻልኩም። ዛሬ 4ኛ ቀኔ ነውና ትላንትና እንትን ስላት ምንም እንደማያቅሰው ምናምን ነበር እየሆነች የነበረው ማለት ነው። ልጄ ግን እሷ ጋር እንደሆነ እርግጠኛ ነኝ ማለት የወሰደችው እሷ ነች። ሌላ ጋር ታድርሰው አታድርሰው ምንም ማቀው ነገር የለም። ግን ደግሞ ልጄን እሷ እንደወሰደችው በጣም እርግጠኛ ነኝ የዛን ቀን ማለት ነው። በጣም ተከራክራኛለች። ግን ደግሞ ቡታጅራ ያለችው እሷ ነች። እኔም ቡታጅራ ነው ያለሁት። ቡታጅራ ያለችው እሷ ነች። ሌሎቹ አዲስ አበባ ናቸው። ስለዚህ እነሱም ጋር ደርሶ ከሆነ ልጄ እነሱ ጋር ልታደርስ የምትችለው እሷ ብቻ ነች። ሌላ ሰው የለም ቡታጅራ ላይ ማለት ነው። አቤል መጥቶ ነበረ ቡታጅራ ከሷ ጋር ሁላ ተገናኝተው ምናምን ነበረ ማለት እኔ ህይወት ላይ ምን ለመፍጠር እንዳሰበች አላውቅም ሊዲያ የምትባል ሴት ማለት ነው። ግን ደግሞ ከሱ ጋር ሁላ ተገናኝታ ነበረ ከሶሊያና ጋር ልታስታርቃቸው አንድ እንዲሆኑ ልታደርጋቸው በጣም ብዙ እየሞከረች ነበር። እኔ አሁን ከዚህ በኋላ አቤል ከማንም ጋር ቢሆን እኔ ግድ የለኝም። ግን ደግሞ ልጄን ማሳደግ ግዴታ አለበት። በቃ ልጃችን የኔም የሱም ነው የኔ ብቻ አይደለም። ስለዚህ ልጃችንን ደግሞ አብረን ነው ማሳደግ ያለብን። እኔ ልጄ ብቻዬን ማሳደግ አልችልም ከዚህ በኋላ ማለት ነው። ልጄ እያደገ ነው። ከዚህ በኋላ መማር አለበት። በጣም ብዙ የሚያስፈልገው ነገር አለ። ያንን እሱ የሚያስፈልገውን ነገር ሁሉ እኔ ብቻዬን ማሟላት አልችልም። ስለዚህ እሷም ጩይ ይበላት ማን ይበላት ብቻ ማን እንደሆነ አላቅም። ለማን እንዳደረሰች ለማን እንደሰጠች አላቅም። ግን ደግሞ አዲስ አበባ ላሉት ሰዎች ልታደርስ የምትችለው ሊዲያና ሊዲያ ብቻ ናት። እኔ በዚህ በጣም እርግጠኛ ነኝ። በጣም ማለት ነው። ከሷ ውጪ ማንም ሊሆን አይችልም። ማንም ማለት ነው። በጣም ተደጋጋሚ ጊዜ ህይወቴን ልበጠብጥ ሞክራለች። በጣም ተደጋጋሚ ጊዜ ረብሻኛለች። ቤት ወላጆቼ ቤት እናትና አባቴ ቤት ሳይቀር መታ በጥብጣ ወጣለች። ግን ደግሞ ያንን ታግሼ ዝም ብያለሁ። አሁን ግን በልጄ መጣች። በልጄ ማለት ነው። እኔ ደግሞ በልጄ ቀልድ አላቅም። በልጄ አልቀልድም ማለት አላቅም። እኔ ህግ ጋር ምናምን አልሄድም ከዚህ በኋላ ለሷ ማለት ነው። ማድረግ ያለብኝን ነገር እንዳለ አደርጋለሁ። ህግ ጋር አልሄድም። ህግ እኔ እንጃ አላቅም። እሷን በጣም መጉዳት ፈልጋለሁ። በጣም መጉዳት ማለት ነው። ምክንያቱም አሁን በልጄ ነው የመጣችው። በልጄ ማለት ነው። እኔ ልጄን እንዲነኩብኝ አልፈልግም። የት እንዳደረገችው አላቅም። ልጄ ጠፍቶ ነው ያለው 4 ቀን ሙሉ ማለት ነው። ታውቃላችሁ መቼም ስሜቱ ማለት ነው። እናትነት በጣም ከባድ ነው። ከልጄ ጋር ተለይቼ አላቅም። 4 ቀን ሙሉ ተለይቼው ነው የቆየሁት እና በጣም ከባድ ነው። በጣም ማለት ነው ስሜቱ በጣም ከባድ ነው። ግን ደግሞ
በጣም ተደጋጋሚ ጊዜ በፍቅር ጠይቂያታለሁ። ስልኩን ቀይራለችና ስልኳን አሁን ከሰው ተቀብዬ በሌላ ሰው ስልክ አስደውዬ ምናምን ጠርቻታለሁ እና ከመጣች በፍቅር እጠይቃታለሁ። በፍቅር እምቢ የምትል ከሆነ ግን ከዚህ በኋላ በህግ አይደለም እሷ ሄደው ማለት ነው። በህግ ምናምን አላወራትም። ህግ እኔ በህግ ማለት በፍቅር ነው ማለት ነው። በቃ በህግ ከሆነ በፍቅር ነው። ግን ደግሞ እንደዛ አይደለም። በቻልኩት መጠን ከጀርባዋ እሷን ለመጉዳት ነው መሞክረው። በቃ ይበቃኛል። ይሄን አክል ታግሻታለሁ። እሷ ግን እንደ ሴት ልጅ መሸነፍ ካልቻለች በፍቅር እንትን ማለት ካልቻለች እኔም ከዚህ በኋላ እንደሷ ነው የምሆንባት። በሷ አሳግታኝ ታውቃለች። በጣም ብዙ ነገር አድርጋኛለች እና ያው አቤልም ቢሆን አድርሱለት እያየ ነው ሙሉ ቪዲዮዎቹን እና ምን ይሆንሽ ነው? ለምንድን ነው እንዲህ እያደረግሽ ያለሽው? በቴክስት እኔ ምን አድርጋለሁ? ምን አጥፍቻለሁ? አሁን እንኳን ማለት ነው ለምንድን ነው እንደዚህ የምታደርጊው? ለምንድን ነው ሚዲያ ላይ ይሄ ሁሉ ጉድ እያወጣሽ ያለሽው? ምናምን በቃ ማለት ሚጠይቀኝ ስሙ ስለጠፋ ለስሙ ነው እየጠየቀኝ ያለው። እኔና ልጁ ጭራሽ አልታየነውም፣ ትዝም አላልነውም። ግን ስሙ እየጠፋ ስለሆነ ጉዱ እየወጣበት ስለሆነ ለምንድን ነው እንዲህ እያደረግሽ ያለሽው ምናምን በቃ የሚያወራው ሁሉ በቃ ስሙ እየጠፋ ስለሆነ ስለ ስሙ ብቻ ነው እያወራ ያለው ማለት ነው። እኔ ደግሞ ከዚህ በኋላ አላቆምም። በቃ አንዴ ጀምሬ ያለውኝ አንዴ ወጥቷል። ድብልቅልቁ ይውጣና እኔም ልጄም በሰላም እንኖራለን። ከዚህ በኋላ ግን እሱ የምቀበልበት ምንም አይነት መንገድ የለም። ምንም አይነት መንገድ ማለት ነው። አቤል ከዚህ በኋላ ሊያገናኘን የሚችለው አንድና አንድ ነገር ልጃችን ብቻ ነው። ከልጃችን ውጪ እኔ እናንተ ምንም ሊያገናኘን አይችልም። እና አድርሱለት። ይሄን በደንብ ሼር እያደረጋችሁ እንዲያዩ አድርጉ። እና እኔ እንጃ ከዚህ በኋላ የሱ ነገር በቅቶኛል። ከዚህ በኋላ እኔ እንጃ አላቅም ማለት አይኑም ማየቱላ አልፈልግም። ሰላም ነው አለ እንዴት ነሽ አለን። እኔ ነበርኩኝ የደወልኩልሽ። የኔ ስልክ ለምን ደሞ አታነሺው? እኮ ማንሳት የሌለብሽ እንዴ ነው? የጠራሽኝ ምክንያት ትነግሪኝ ትችያለሽ? ልጄን እንድትመልሽልኝ ነው የጠራሁሽ። ገባሽ? ዛሬም ሳትይዡ ነው የመጣሽው ልጄ? አሁን እኔ ነኝ የደወልኩት። ረጋ በይ አትበይኝ። ገባሽ? ረጋ በይ አትበይኝ። ልጄን ትሰጪኛለሽ አትሰጪኝም? ቅድሚያ ማውራውን እየሰማሽኝ ነው? ስሜ ጽዮን ነው። ገባሽ? ስሜ ጽዮን ነው። ልቀቂኝ፣ እንዳትነኪኝ ወደዛ። ስሚኝ፣ ምንድነው ሰማሽ? ልትጮሂ ነው እንደ መጀመሪያው የጠራሽኝ ኦር ደግሞ ወይስ በስነ ስርዓት ታወሪኝ? ልጄን መልሽልኝ። ካንቺ ጋር በስራ ማውራው ምን አለኝ እኔ ካንቺ ጋር? ምንድነው ማውራው ካንቺ ጋር? ምንድነው ማውራው? ዞሪና አውሪኝ። ምንድነው ማውራው ካንቺ ጋር? ልጄን እንድትመልሽልኝ እፈልጋለሁ። ዞርሽ አውሪኝ። ኧረ ዛሬ የተለየ ነገር አውሪ እስቲ። ተመሳሳይ ነገር አታውሪ ማለት ተመሳሳይ። ልጄን መልሽልኝ። ልጄን መልሽልኝ። እሺ ልጄን መልሽልኝ። በቃ ልጄን መልሽልኝ። ልጄን እንድትመልሽልኝ ነው የምፈልገው። የሰው ልጅ ማለት ነው ልንገርሽ አይደለም ደደብ ነሽ። አልተማርሽም እንዴ? አንቺ እንድትነኪኝ አልፈልግም። እሺ እንዳትነኪኝ። አንቺ ብነካሽም ምንም እንዳትነኪኝ። ሰምተሽኛል? እንድትነኪኝ አልፈልግም። በስነ ስርዓት እንዳወራሽ የምፈልጊው እኔ ካንቺ ጋር ካንቺ ጋር ምንም ማውራት አልፈልግም። ሰምተሽ ካንቺ የምፈልገው አንድና አንድ ነገር ልጄ መልሽልኝ። ዙሪና አውሪ። ልጄን እንደመልሽልኝ ነው የምፈልገው። አንቺ እንዳነኪኝ ሰሚኝና አውሪ። እንዳነኪኝ እኮ ልጅራችኝ ነው ወልትይብኝ ነው። ልጄን መልሽልኝ። በቃ ወየት እንዳለ ንገሪኝ። በቃ እኔ ከሱ ውጪ እኔ ካንቺ ጋር ምንድነው ማውራው? ምን ማውራው ነገር አለ ካንቺ ጋር? የታቅሻለሁ ሲጀመር። ልጄን መልሽልኝ። አዎ ልጄን መልሽልኝ። አላቅሽማ አጠገቤ እንዳለ ናይ ልጄን መልሽልኝ። ልጄት እንዳለ ንገሪኝ። ልጄ ያስኩ ይመስልሻል? ልጄን እኮ አንቺ እንደወሰድሽ አውቃለሁ። ካወቅሽ ማለት ነው። የት ነው ያደረሽው? ለማን የሰጠሽው? ልጄ ለማን የሰጠሽው? ለማን የሰጠሽው? በቃ ታውሪ። አድራሻለሽ እንዴ? የት ነው የምትኖሪው? ከሌለኝ በቃ አትደርሽብኝ። ልጄን ስጪኝ። እኔ አንቺ ጋር የሚያደርሰኝ ምንም ነገር የለም። ልጄን እንድትሰጪኝ ነው የምፈልገው። አድምጪ። ቅድሚያ የራስሽን ንግግር ብቻ እንዲደመጥልሽ አታርጊ። ቅድሚያ ማድመጥ አለብሽ። የጠራሽብኝ ምክንያት ማለት ነው። እሺ ምን ላድምጥሽ? እንደመጣ ልጄን አምጪ። እኔ ልጅ ይዣለሁ ስፈልገው ልጄን ነው። አንቺ ጋር እንዳለ እኮ ግልጽ ነው። ልጄ ካወቅሽ የለም ቀጥታ እኔ ጋር መምጣት ነው የለብሽ። የት ነው ያለሽው? አድራሻሽን ንገሪኝ። አድራሻ እኮ ቀይረሻል። ስልክ እኮ ቀይረሻል። ከቀየርኩት አይደለም መጣሁን። እሺ ለምን ታወሪያለሽ? እሺ ልጄን ነው የምፈልገው አሁን። እኔ ካንቺ ቀየርኩ። እንዴት አገኘሽው ስልኬን? እሺ ለምን እንደምትዘባርቂው? ኧረ ውሸት ምንም አያደርግልሽም እህቴ። በቃ የኔን አድራሻ ማታቂ ከሆነ የኔን ስልክ ማታቂ ከሆነ እንዴት አገኘሽኝ ዛሬ ላይ?
የኔ እህት እኮ በቃ አሁንም የለም ማለት ነው። ልንገርሽ አይደለም ልጄን ትመልሽልኛለሽ አልመልሽልኝም አይደለም ማን እንደተወሰደብሽ ምናልባት በጀርባሽ ሌላ ብዙ የሚያቃጥርልሽ የሚያሽቃብጥልሽ አለ አይደል? ማንንም የለም ሊዲያ ናት ብሎ ነግረውሻል። አንቺ ነሽ ኦር ደግሞ በጭንቅላትሽ እኔን ጠርጥረሽ አንቺ ነሽ ሊዲያ አንቺ ነሽ ልጄን እንድመልሽልኝ እኮ እኔ ልሆን እችላለሁ ብለሽ አስበሻል አይደለም? ቀጥታን ያለውበት ድረስ መምጣት ትችያለሽ ከዚህ በኋላ ማለት ነው። ከዚህ በኋላ ማለት ነው እርግጠኛ ነኝ አባቴ ሞት እመታሻለሁ። ናይ ሰሚኝ እሺ ልጄ የት እንዳለ ንገሪኝ። ልጄ የት እንዳለ ንገሪኝ። አለቅሽ ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ